አረ በእግዚአብሔር በጣም የገረመኝን ነገር ልንገራችሁ። አንብቤው ነውና ሁለት አካላት እያወሩ ነው። ስማ አለው። አቤት አለው። ማታ እንቅልፍህን ልትተኛ እየተዘጋጀህ 10 ሚሊዮን ብር ብሰጥ ትቀበለኛለህ ወይ አለው። እንዲያው በሚገባ እቀበላለሁ አለው። እና ታመሰግነኛለህ ሲለው አዎ በደንብ አለው። ግን ደግሞ ይህን 10 ሚሊዮን ብር የምትወስደው ሞተህ እንደምታድር ከተስማማህ ነው አለው። እና አሁንስ ትቀበላለህ ሲለው አረ በፍጹም አልቀበልም አለው። አየህ አለው፣ ተኝቶ መንቃት ከእንደዚህ አይነት ውድ ብርም የሚበልጥ ነው። ግን ደግሞ እንደዚህ አይነት ውድ ነገር የሚሰጥን ፈጣሪ ግን በሚገባ መስግን አታውቅም አለ። በጣም ነው የገረመኝ። የሚገርማችሁ ነገር ተኝቶ መንቃት እግዚአብሔር ብቻ ሊሰጠው የሚችል ውድ ነገር፣ የማይተመን ዋጋ ነው። መብላት፣ ጤናማ መሆን፣ መራመድ፣ እነዚህ አይነት ነገሮች ከእግዚአብሔር የሚገኙ ብቻ ውድ ስጦታዎች ናቸው። አንድ ነገር ልንገራችሁ፣ ሀብትም ሆነ የምትፈልጉት ነገር የሚመጣው ተኝታችሁ መንቃት፣ መብላት፣ መጠጣት፣ መራመድ፣ መንቀሳቀስ እንደነዚህ አይነት ነገሮች ሲኖሩ ነው። ሀብታም የሆኑ ሰዎች ብሩን ሊያመጡ የቻሉት እንደነዚህ አይነት ስጦታዎችን እግዚአብሔር መጀመሪያ ስለሰጣቸው። ስለዚህ እግዚአብሔር ለህይወታችሁ የሰጣችሁ ከገንዘብ የሚበልጥ በጣም ውድ ነገር አላችሁ። እግዚአብሔርን እናመስግነው። ያለንን ነገር ብንመለከት በጣም ጥሩ ነው። ተባረኩ።